فالعلم بالعمل فإن أجابه وإلا ارتحل أهيا تللك مصحفوች ቁርአን ኢንጂል ተውራት ሌላም ነገር ቢጫንባት ያንን ነገር ልታውቀው አትችልም ፈቂህ ልትሆን አትችልም ጅብሪል አለይሂ ሰላም መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም አንብብ ሲላቸው የተጻፈ ነገር ይዞ አልመጣም አንድ ደፋር የጻፈውን ኪታብ እናነብና ከሸኾቹ የበለጠ ሸኽ ለመሆን እንነሳለን ማለት ነው። السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. الحمد لله رب العالمين. በዚች ከተማ ከናንተ ጋር በመገናኘቴ አላህን Subhanahu Wa Ta'ala አመሰግናለሁ። አልহামዱሊላህ رب العالمين. የተገናኘንበትም አጋጣሚ ወንድማችን ቀለኒ ወፊ አንፉሲኩም አፈላ ቱብሲሩን ከቁርአን አያ የተወሰደ ርዕስ አድርጎ ኪታብ ባዘጋጀበት የኪታብ ምርቃት ላይ ነው የዒልም ማዕድ ላይ ነው የተገኘነው ማለት ነው። አልহামዱሊላህ رب العالمين. ዒልምን በተመለከተ በክር ኢብኑ አቢ ዘይድ آداب طالب العلم يميل تلك كتاب الله آداب طالب العلم أزيا كتاب لاي عند قتمن يتكسل من يلالو هاتف العلم بالعمل فإن أجابه وإلا ارتحل هاتف العلم بالعمل وإن أجابه وإلا ارتحل أوقات كل جزء من يتطرل تكبارن يتطرل በተግባር እንዲውል ይፈልጋል ዕውቀት ተግባር እሺ ብሎ ከመጣ ዕውቀቱ ይጸናል ተግባር ላይ ካልዋለ ግን ዕውቀቱ ዞር ይላል አላህም Subhanahu Wa Ta'ala በቁርአን ውስጥ مثل الذين حملوا الكتاب أهل الكتابዎችን አላህ Subhanahu Wa Ta'ala ሲጠቅሳቸው የተሰጣቸውን መጽሐፍ በተግባር ላይ ስላላዋሉት እንደ አህያ አድርጎ ነው የመሰላቸው ማለት ነው። አህያ ትልልቅ መጽሐፎች ቁርአን ኢንጂል ተውራት ሌላም ነገር ቢጫንባት ያንን ነገር ልታውቀው አትችልም ፈቂህ ልትሆን አትችልም። እኛም ኢንሻአላህ በዚህ የዕውቀት ማዕድ ላይ መገኘታችን በጣም ጥሩ ነው። ይህንን መጽሐፍ መግዛት ይኖርብናል መጽሐፉን ደግሞ ማንበብ ይኖርብናል። አንዲት መልእክት ብቻ አስተላልፌ ኢንሻአላህ ወዳለው ብዙ ሰዓት እንደቆያችሁ ነው የሚገባኝ። አላህ Subhanahu Wa Ta'ala በቁርአን ውስጥ ቁርአኑ ሲጀምር የጀመረው ኢቅራ ብሎ ነው አይደል? አንብብ ብሎ ነው። አንብብ ማለት ግን ምን ማለት ነው የሚለው ሶስት ደረጃዎች አሉት። ማንበብ ሶስት ደረጃዎች አሉት። የመጀመሪያውን ደረጃ ሁሉ ጊዜ እንዘለዋለንና በተለይ ደግሞ ፍለፊት የማያችሁ ከሴቶችም ከወንዶችም ወጣቶች ስለሆናችሁ ማለት ነው ወጣቶች ስለሆናችሁ እቺን የመጀመሪያዋን አንብብ የምትለዋ የቁርአን ደረጃ በደንብ አድርገን እንድንይዘው ነው የምፈልገው። ምንድነው ጅብሪል አለይሂ ሰላም መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም አንብብ ሲላቸው የተጻፈ ነገር ይዞ አልመጣም። ግልጽ ነው አይደል? የተጻፈ ነገር ይዞ መጥቶ ሰጥቷቸው ነው እንዴ አንብብ ያላቸው? አይደለም። ምንም የተጻፈ ነገር በእጁ አልነበረም። አንብብ አላቸው እሳቸው መልስ ሰጡ ማንበብ እንደማይችሉ የተጻፈ ነገር በእጁ ቢኖር እንኳን ማንበብ አይችሉም ነበር። ከሶስት ጊዜ በኋላ ጅብሪል አለይሂ ሰላም ከአላህ የተላለፈውን የአንብብ መልእክት اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم በእውቀት በማንበብ ጀምሮ በእውቀት ጨረሰ። ይሄንን ካለ በኋላ ጅብሪል ያለውን ብለው ረሱል አዳመጡ። ከዚያ በኋላ በልባቸው ሰብስበው ያዙ። ከዚያ ድጋሚ ያንን ነገር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ መጀመሪያ አንብብ ማለት ሸኽ ይኑርህ ማለት ነው። መቼም ባሌ እና ዙሪያዋ መንደሯ በሸኽ የሚታማ አይደለም ማለት አንዱ ሸኽ 1300 ደረሳ ያሉት የዑለማ ሀገር ነው አይደል? በዚህ የዑለማ ሀገር በመጀመሪያ መያዝ ያለብን ነገር እኛም ሀገሩን ለቀን ስንሄድ መጀመሪያ ማወቅ ያለብን ምንድነው አንብብ ማለት ሸኽ ይኑርህ ማለት ነው።
አንብብ ማለት ሸህ ይኑርህ ካንተ የበለጠ ዕውቀት ያለው ሰው ጋር ተንበርክከ ቁጭ ብለህ ቅራ ተማር ማለት ነው። ከዚያ በኋላ ሁለተኛው አንብብ ደግሞ ምንድነው? ያንን መሰረቱን ያስከውን የሐዲስ ይሆናል፣ የተፍሲር ይሆናል፣ የፍቅህ ይሆናል። መሰረቱን ያስከውን ከሸህ ከያስክ በኋላ ያንን ዕውቀት ለማስፋት አንብብ ማለት ነው። ያንን ዕውቀት ለማስፋት ታነባለህ። ያንን ዕውቀት በጥልቀት በውስጡ ገብተህ እያንዳንዱን ነገር ለመመራመር ታነባለህ ማለት ነው። ይሄ ሁለተኛው ኪታብ ማንበብ ነው። ሶስተኛው ደግሞ ምንድነው? ከሸህ የተማርከው አለ፣ ከኪታብ ላይ ያነበብከው አለ፣ በአይንህ የምታየው በጆሮህ የምትሰማው ደግሞ አላህ የፈጠረው ፍጥረት አለ። እነሱን ማየትና ማቀናጀት፣ እነዚህ ሶስት ናቸው ማንበብ የሚባሉት። አብዛኛዎቻችን ምን እናደርጋለን? የመጀመሪያውን ማንበብ ሸህ ይዞ ፍቅህ መቅራት፣ ሸህ ይዞ በተደሩጅ ማለት ነው ሐዲስ መቅራት፣ ሸህ ይዞ ተፍሲር መቅራት በተደሩጅ እንተውና ከመጽሐፍ እናነባለን፣ ከጎግል ላይ እናነባለን። ከዚያ በኋላ ምን ይሆናል? መስመር እንስታለን ማለት ነው። ትልልቅ ሸኾች አሉ 20 ዓመት 30 ዓመት ቀርተው ዒልም በውስጣቸው የበቀለ ማለት ነው። ትልልቅ ሸኾች አሉ አንድ ነገር ሲነገር ዝርዝሩን በደንብ መነሻውን የሚያውቁ። እኛ ግን አንድ ደፋር የጻፈውን ኪታብ እናነብና ከሸኾቹ የበለጠ ሸኽ ለመሆን እንነሳለን ማለት ነው። ይሄ በጣም ከባድ፣ ወጣቶች ጥንቃቄ ልናደርግበት የሚገባ ጉዳይ ነው ማለት ነው። ይህንን ይዞ ነው አንድ ገጣሚ ምን አለ? ሸኽ ላይ ቁጭ ብሎ ሳይቀራ ሸኾችን የሚተች፣ ሸኽ ላይ ቁጭ ብሎ ሳይቀራ ዕውቀቱን ከስር መሰረቱ ሳይዝ ፈትዋ የሚሰጥ በሙስሊሙ ማህበረሰብ ያለውን በሸኾች ደረጃ ተተንትኖ ታይቶ ፈትዋ የሚሰጥበትን ትልቅ ጉዳይ በቲክቶክ ላይ ይናገራል፣ ፈትዋ ይሰጣል፣ አቋሙን ይገልጻል፣ ትልልቅ ዑለማዎችንና የሚያውቁት ሰዎችን ይተቻል። ይህንን አስመልክቶ አንድ ሻዒር ምን አለ? ስለ አንድ እንደዚህ አይነት ደፋር ሰው ምን አለ? ወከም ዓለምቱሁ ነظመ አልቀዋፊ ፈለማ ቃለ ቃፊየተን ሀጃኒ ኡዓሊሙሁ ሪማየተ አለ ሲጀምር ኡዓሊሙሁ ሪማየተ ኩለ የውሚን ፈለማ እሽተደ ሳዒዱሁ ረማኒ ወከም ዓለምቱሁ ነظመ አልቀዋፊ ፈለማ ቃለ ቃፊየተን ሀጃኒ አለ። እንዴት አድርጌ ቀስት በትክክል ተኩሶ ኢላማውን መምታት እንደሚችል አስተማርኩታል። ቀስት መወርወር፣ ኢላማ መምታት፣ አለመሳትን አስተማርኩታል። ጡንቻው ጠንክሮ ግቡን ዓላማውን በቀስት መምታት ሲችል አነጣጥሮ ወደ እኔ ተኮሳል። ማንን መታው? ያስተማረውን ሰው ማለት ነው። ወከም ዓለምቱሁ ነظመ አልቀዋፊ ዓሩድ እንዴት እንደሚሰካካ፣ ስንይ እንዴት እንደሚሰካ፣ ቃላቶች እንዴት እንደሚመረጡ፣ ግጥም እንዴት እንደሚገጠም ሌት ተቀን ለፍቼ አስተማርኩታል። ፈለማ ቃለ ቃፊየተን ዕውቀቱን ጨብጦ የመጀመሪያዋን ስንኝ ሲቋጥር ሃጃኒ አለ፣ እኔን ሰደባል። አስተማሪውን ማለት ነው። ሽፉ ሱብሓነላህ። አዳብ ጣሊብ ልዕልም ላይ ዘይድ አቡበክር አቡ ዘይድ እነዚህን ነገሮች በዝርዝር ይጠቅሳል። የሚገርማችሁ ትልልቆቹ መሻይኾች ማለት ነው እንደ ተራራ የገዘፉት እነ ኢማም ሻፊዒ የመሳሰሉት የፈለገ ኢማም ሻፊዒ ኢማም ማሊክ ላይ ነው የቀሩት። ግን ከኢማም ማሊክ ጋር በአቋም የተለያዩበትን ደግሞ መስአላዎች ጽፈዋል። ግን እነዚህ መሻይኾች ሸኾቻቸው ወዳለበት ቤት እግራቸውን አይዘረጉም ነበር። እቤታቸው ሆነው ማለት ነው። እቤታቸው ሆነው ሸኾቻቸው ወዳሉበት ቤት አቅጣጫ እግራቸውን አይዘረጉም። ለሸኾቻቸው ክብር ማለት ነው። አሊፍን ያስተማረ ሸኽ ከዚያ በኋላ በእውቀት ብዙ ልንበልጠው እንችላለን። ሐዲስ ያስተማረን ሸኽ፣ ቁርአን ያስተማረን ሸኽ፣ ቁርአን ለፍዙን ያስተማረን ሸኽ እኛ ሙፈሲር ከሆነ በኋላ ራሱ እሱ በእኛ ላይ ትልቅ ፈድል አለው። እሱን ማክበር፣ ለሱ ትልቅ ቦታ መስጠት ይኖርብናል። ይህንም በደንብ መያዝ አለብን። እውቀት የሚባለው ደግሞ የሚገኘው መጀመሪያ ከሸኽ ነው። ከኛ በእድሜ ሊያንስ ይችላል፣ በእድሜ ሊበልጥ ይችላል፣ በሀብት ሊያንስ ይችላል፣ በሀብት ሊበልጥ ይችላል። ግን ከኛ ተጨማሪ እውቀት ያለው ሰው ጋር ቁጭ ብለን መቅራት፣
ከዚያ በኋላ ደግሞ የሚጻፉልንን መጽሐፎች ማንበብ ይኖርብናል። አላህ ሱብሓነሁ ወተዓላ ወፊ አንፉሲኩም አፈላ ቱብሲሩን በሚል ርዕስ የተጻፈውን መጽሐፍ አንብበን ነፍሳችንን የምንገመግም ራሳችንን የምንመለከት ሰዎች አላህ ያድርገን። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።